ሰላም የቻናል ቤተሰቦች ዛሬ ደግሞ የምናየው በዩኒቨርሲቲ ውስጥ እንዴት ነው ውሃ የምንጠቀመው፣ ውሃው እንዴት ነው ቆዳችን እየበላ ፀጉራችን እያሳከከ ፀጉራችን እንዲህ ለመቆራረጥ ያደረገን የሚለውን በዚህ ርዕስ ነው የምንወያየው። እንግዲህ እንደሚታወቀው ዩኒቨርሲቲዎች የሚያሳስባቸው ዋነኛው ነገር ጤናችን ነው። ቅድሚያ የፀጉራችንና የቆዳችን አይደለም ሜን ኮንሰርን ናቸው። የእነሱ ኮንሰርን የሚያደርጉት ነገር የምንጠጣውን ውሃ እንዴት መታከም እንዳለበት ነውና እኛ ደግሞ ይህን የታከመ ውሃ ፀጉራችን እንዴት ይጎዳዋል፣ እንዴት ነው እየጎዳን ያለ የዩኒቨርሲቲ ውሃ። አብዛኛው የድርጅት ውሃዎች በኬሚካሎች ስለሚታከሙ ለዛ ነው እየጎዳን ያሉ። ስለዚህ እንዴት መከላከል እንደምንችልና ከዛ በፊት ደግሞ እነዚህ ኬሚካሎች ምን ምን ናቸው፣ ውሃ ለማከም የሚጠቅሙ ኬሚካሎች በስተመጀመሪያ ማየት ይኖርብናል ብዬ አስባለሁ። እና ውሃ ለማከም አብዛኛው ጊዜ በዩኒቨርሲቲ ውስጥ አሁን ብዙ ተማሪ ስለሚጠቀምባቸው የግድ ውሃ መታከም እንዳለበት ይህን የታወቀ ነገር ነው። ስለዚህ ይህን ውሃ በምን ነው የሚታከመው፣ ውሃ ለማከም የሚያገለግሉን ኬሚካሎች ምን ምን ናቸው የሚለውን በመጀመሪያ ትንሽ እኔና ከዛ ፀጉራችንስ እንዴት እንደሚቆርጡት፣ ቆዳችንስ እንዴት ለእከክ እንደሚዳረጉን በዛው የምናይ ይሆናል። ውሃ በአንደኛ ደረጃ ሊያክምልን ወይ ደግሞ በሰፊው የምንጠቀመው ውሃ ለማከም ይህን ህብረተሰብ የሚጠቀምበት በአብዛኛው በአንድ ቦታዎች ተወስነው ለሚኖሩ ማህበረሰብ የሚሰጥ የውሃ ማከሚያ ኬሚካል ክሎሪን ነው። በሰፊው የምንጠቀመው ክሎሪን ነው። ይህን ክሎሪን ባክቴሪያን የመግደል ቫይረስን የመግደል እንዲሁም ህመም የሚያመጡ ጀርሞችን የመግደል አቅም ስላለው በዋነኝነት ክሎሪን ነው የምንጠቀመው። ከዛ ቀጥሎ ክሎሮ አማይን የሚባልም በትንሽ መጠን ቢሆንም ራሱ እንደ ክሎሪን አገልግሎት ይሰጣል። ክሎሪን በሌለበት ክሎሮ አማይንም እንደዛ ያገለግላል። ኦዞን ራሱ ይህን ኦዞን ኬሚካል ራሱ ውሃ ለማከም የሚያገለግል ነው። ብዙ ናቸው። ከነዚህ ሃይድሮጅን ፐሮክሳይድም አለ፣ አሊም ወይ ደግሞ አልሙኒየም ሰልፌትም አለ፣ ካልሲየም ሃይድሮክሳይድም አለ። ብዙ ናቸው ውሃ ውስጥ የሚገኙ ወይም ደግሞ የሰው ልጆች ሆን ብለን ውሃ ለማከም ወደ ውሃ የምንጨምራቸው ኬሚካሎች ናቸው እነዚህ። ስለዚህ እነዚህ ኬሚካሎችን ውሃ ለማከም ነው የሚያገለግሉ። ምክንያቱም ያልታከመ ውሃ በብዙ ማህበረሰብ በካምፕ ምናምን ለሚኖር እንዲሁም በካምፓስ በዩኒቨርሲቲዎች ያለ ተማሪዎችም እናውቀዋለን። እንዲሁም በተለያዩ የድርጅት ስራዎች ያሉ ሰራተኞችም በስፋት አንድ ላይ ተሰብስበው ውሃ ስለሚጠቀሙ ለነዚህ ጤንነት ሲባል ውሃ መታከም እንዳለበት ማንም ሰው ያውቀዋል። እንግዲህ ይህን ውሃ ሲታከም ብቻ ለምንጠጣው ውሃ ነው አሪፍ የሚሆነው እንጂ ለሌላ ሳይድ ኢፌክቶችን አሉት። እነዚህ ሳይድ ኢፌክቶች አብዛኛው የዩኒቨርሲቲ ተማሪ ሲያማረር ምናምን የምትሰማው ፀጉሩን ይቆራረጣል፣ እንዲህ ፋንጋል የሆነ ነጭ የሚያወጣው በፀጉራችን ውስጥ የፀጉራችን ቆዳ ውስጥ ምናምን የሚያወጣው ነጭ ነገር አለ። ይህም ፋንጋ የምንለው ማለት ነው። ሌላ ደግሞ ቆዳችንን የሚያሳክከን አሁን ምንም አይታወቀን ነገር አለ አይደል? ከላይ የማይታይ ነገር ምንም ነገር አይታይም፣ ግን ቆዳችንን ያሳክከናል። ለዚህ በምን ምክንያት ነው የሚያሳክኩን ለሚለው ደግሞ ትንሽ የሚና ወደ ዋነኛው ነገር ወደ መፍትሄው የምንሄድ ይሆናል። እስከዛ ግን ይህን ቪዲዮ ከወደዳችሁት ለሌሎች ጓደኞቻችሁ ሼር እያደረጋችሁ፣ እንዲሁም አብዛኛው ጊዜ በዩኒቨርሲቲ የሚያሳክካቸው ሊኖሩ ይችላሉ። ፀጉራቸው የሚበላቸው የሚቆራረጥ ከቤታቸውን ያመጡትን የፀጉራቸው ውበት ዩኒቨርሲቲ ገብተው የሚያጡትን በዛው ዕለት ላይብረሪ ገብተው ፀጉራቸው ሲረግፍና ሲወድቅባቸው የሚጨንቁ አብዛኛው ይኖሩና፣ ስለዚህ ለእነሱም እንዲደርሳቸው ይህን ቪዲዮ ሼር እያደረጋችሁ ሌላ በዚህም ኮሜንትም ላይክም እያደረጋችሁ ይህን ቻናል እንዲያድግ ብትረዱን እያልን ቀጥለን እነዚህ እንዴት ነው እየቆራረጡ የሚገኙ፣ ፀጉራችን እንዴት ነው የሚቆርጡልን፣ ፀጉራችን እንዴት ነው እየጎዱት የሚገኙ እነዚህ ኬሚካሎች እንዴት ነው ቆዳችንን የሚያሳክኩ እንደሚለው ደግሞ አሁን ክሎሪን ልክ ቅድም እንዳልነው በሰፊው ውሃ ለማከም የምንጠቀምበት ኬሚካል ነው። ይህን ክሎሪን በቆዳችን ውስጥ ወይም ደግሞ በፀጉራችን ስር ናቹራል ኦይል አለ፣ ተፈጥሯዊ የሆነ ቅባት አለ። ይህን ተፈጥሯዊ ቅባት አንቲባክቴሪያልም ሆኖ ያገለግላል፣ አንቲፋንጋል ሆኖ ያገለግላል። ለፋንጋይ ለባክቴሪያ ለቫይረሶች ምናምን መከላከል እየቻለ ሳለ በእነዚህ በክሎሪን ምክንያት ግን ተጠራርጎ ወይም ደግሞ ተጠራርጎ ሊወጣ ይችላል ከፀጉራችን። ይህን ስንታጠብ ይህንን በሙሉን ተጠርጎ ምናምን ይወጣል። ተጠርጎ በሚወጣበት ሰዓት
ፀጉራችን ለድርቀት ይዳረጋል፣ እንዲሁም ከለሩን ይቀይራል፣ ፌድ ይሆንብናል። በዚህ ምክንያት ክሎሪን በዚህ ያክል የፀጉራችንን ናቹራል ኦይልን ይጎዳዋል ማለት ነው። ሲቀጥል ክሎሮአማይን ደግሞ ልክ እንደ ክሎሪን ነው የሚጎዳን። ግን የክሎሮአማይን ዋነኛ ጉዳቱ ደግሞ በትንሽ አማውንትም ቢሆን በትንሽ መጠንም ቢሆን ስንታጠብ ፀጉራችን ላይ ተከማችቶ ቅሪት ነገር ይቀራል። ይህን ቅሪት ነገር እየተጠራቀመ ይሄድና የሆነ ሰዓት ፀጉራችን እንዲቆራረጥ፣ ፀጉራችን ድርቅ ያለ እንዲሆን፣ ፀጉራችን እንዲሁም ፎረፎር ምናምን የምንለው ይህን የፀጉር በሽታ ወይም ደግሞ የስካልፕ የምንለው የስኩላችን ድብራብ እሱን ይጎዳውና ፀጉራችንን ከመሰረቱ ከታች ያለው የፀጉራችን የተፈጥሮ ቅባት እሱን እንዲጠፋ ያደርግልናል። ስለዚህ በዚህ ምክንያት ነው የሚጎዱን እነዚህ። እንደውም አሉሚኒየም ሳልፌትም እሱም በትንሽ አማውንት ነው የሚሆነው፣ ግን በረጅም ጊዜ ነው የሚጎዳን። ይህንን ነገር ደግሞ በአሉሚኒየም ሳልፌት የታከመ ውሃ ፀጉራችን ስንታጠብ በረጅም ጊዜ ጉዳቶችን ወይም ደግሞ ፀጉራችን ለስብራት እንዲዳረግ ያደርገዋል። እንዲሁም ፀጉራችንን ወዝ ያጣ ያደርግልናል ማለት ነው። እንዲሁም ፒኤች አሁን ውሃዎች ውስጥ ፒኤቹን የተስተካከለ ውሃ ማለት 7 ፖይንት ምናምን ሲደርስ ነው ማለት ነው። ይህን ፒኤቹ ካልተስተካከለ ቱማች አልካላይን ከሆነ እንደውም አሲዲክ ምናምን ከሆነ ውሃውን ፀጉራችንን ሊቆራረጥ ይችላል ማለት ነው። ፀጉራችንን ሊቆራረጥ ይችላል። ይህንም የአሲድ መጠን በውሃ ለፀጉራችን የሚስማማው ከ5.6 እስከ 7 ያለውን ለፀጉራችን ተስማሚ ነው ይላሉ አብዛኛው ጥናቶችን። በመቀጠል እነዚህ ሄቪ ሜታልስ የምንላቸው በውሃ በተፈጥሮም ሊገኙ ይችላሉ። እነዚህ እኛ ባናክመው በተፈጥሮም ሊገኙ ይችላሉ። እነዚህ በተፈጥሮ የሚገኙ ሄቪ ሜታል የሚባሉ ማዕድኖች ሚነራልስ፣ ኮፐርና ሊድ በአብዛኛው ጊዜ ውሃ ውስጥ ይገኛሉ። እነዚህ ደግሞ ፀጉራችንን ሊያጠቁት ይችላሉ ማለት ነው። እና እንደዚህ ከሆነ መፍትሄው ምንድን ነው? እስከዛ ይህን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ሰብስክራይብ በማድረግ ኖቲፊኬሽኑ እየተጫናችሁ ቀጣይ ቪዲዮ የምንሰራው ለእናንተ እንዲደርስ። አሁን ግን ወደ መፍትሄው እንላችሁ። መፍትሄው ቀላል ነው። እንዴት ነው ቀላል የሆነው? ይህን ገበያ ሄደን የምንገዛው ነገር አይደለም። ሻምፖ ምናምን ብለን ምናምን ከገንዘብ የተያያዘ ነገርም አይደለም። ይህንን ነገር ብዙ መፍትሄ እንኳን እየኖረው ሳለ ግን እኛ በእኛ አቅም በተለይም በካምፕ የሚኖር ማህበረሰብ የግል ሰራተኞች ወርክሾፕ ወይም ኢንዱስትሪያል ፓርክ ውስጥ የሚሰሩ ሊሆን ይችላል። እንዲሁም በዩኒቨርሲቲዎች በኮሌጆች ያሉ ተማሪዎች ፀጉራቸው አብዛኛው ጊዜ የሚጠቃ በዩኒቨርሲቲ ያሉ ተማሪዎች ነው እና ለዚህ መፍትሄው ምን ማድረግ እንዳለብን በዚህ የምናየው ይሆናል እና ይህን መፍትሄ አንችለውም፣ ግን ልናገረውና በቻልነው አቅም በቤትም ቢሆን ሊሰራ ስለሚችል ይህን የምንወስደውን ሻወር አጋጣሚ ይህንም የታከመ ከሆነ በክሎራማይን በእንደዚሁም በአሉሚኒየም ሳልፌት የታከመ ከሆነ ውሃውን እንታጠብና ወይም ደግሞ ከመታጠባችን በፊት ፊልተር ማድረግ ይኖርብናል። ፊልተር የሚያደርግልን ኢንስታሌሽን አዘጋጅተን ይህን ውሃ ከነዚህ ማዕድኖችን አጣርቶ ፊልተር ተደርጎ ንጹህ ውሃውን ብቻ እንዲያልፍ እነዛ ክሎራማይን፣ አሉሚኒየም ሳልፌት ተጣርተው ወይም ደግሞ ከሌላ ውህድ ጋር ኒውትራላይዝ ሆነው እንዲቀሩና ውሃውን ብቻ እንጠቀም የማድረግ ኢንስታሌሽን መጠቀም እንችላለን። ይህን አብዛኛው ጊዜ በቤታችን የሚሆን ነገር ነው። እኛ በአቅማችን የምንችለው ዩኒቨርሲቲ ውስጥ ሆነን ልናደርገው የምንችል ፀጉራችን እንዳይሰባበር እንዲሁም ቆዳችን ለእከክ እንዳያጋልጠን የሚጠቅመን አሰራር ግን ፍሬሽ ዋተር መጠቀም። ይህም ፍሬሽ ዋተር የምንለው ልክ ሻወር እንደወሰድን ይህ ፍሬሽ ዋተር 1 ሊትር ሊበቃን ይችላል። ማለቅለቅ ብቻ እነዚህ ተከማችተው የቆዩት ኬሚካሎች እነዚህ ለማከሚያ የተጠቀምናቸው ኬሚካሎችን ራሱ ያስወግድልናል ማለት ነው። እነዚህ የተወገዱ ኬሚካሎች ደግሞ ከፀጉራችን ቆይታቸውን ስለሚያጠር ፀጉራችን ሳይጎዳ ይቀራል። ስለዚህ የፀጉራችን ተፈጥሯዊ ቅባት ይዞትን ይዞ ይቀጥላል ማለት ነው። ሌላ ደግሞ ሻምፖ ነው።
አንዳንድ ጀንትል ሻምፖ የሚለውን ነው። ይህን ሻምፖ አብዛኛው ጊዜ ዩኒቨርሲቲ ተማሪ የማይገዛው የሳሙና አይነት የለም፣ የማይገዛው የሻምፖ አይነት የለም። ምክንያቱም ስለሚቸገር በእነዚህ የፀጉር መሰባበር በቆዳ ማሳከክ ምናምን ስለሚቸገር የማይገዛው የሳሙናና የቅባት አይነት የለምና ሻምፖ ስንገዛ ከሳልፌት ወይም የሳልፌት ውህዶች ከሆነ ነገር ነፃ የሆነ አይተን መግዛት ይኖርብናል። ምክንያቱም እነዚህ ኬሚካሎች ከሳልፌት ጋር ሲዋሃዱ ወይም ፀጉራችን ውስጥ ሆነው ኬሚካል ሪያክሽን ሲያካሂዱ የምንጎዳው እኛ ነን ማለት ነው። ፀጉራችን ነው የሚጎዳው፣ ቆዳችን ነው የሚጎዳው። አንዳንዴ በተለይ ለዚህ ምንድነው የሚባለው ለካልሲየም ሃይድሮክሳይድ አሁን ተጠቅመን ውሃ ካከምን ቆዳችንን ሴንሲቲቭ ነው ለሳ የአብዛኛው ሰው ቆዳ ሴንሲቲቭ ነው። ያንዳንዱ ሰው ሊቋቋም ይችላል፣ እንደ ኢሚኒቲያችን ይለያያል። ግን ደግሞ ለቆዳችን ራሱ ምንም ከላይ ምንም ነገር አይታይም ከላይ ግን ደግሞ ከውስጣችንን እከክ የሚያሳክን ሊሆን ይችላል። ስለዚህ ሻምፖ ስንጠቀም ከሳልፌት ውህዶች ነፃ የሆነ ሻምፖ አይተን በመግዛት መሆን አለበት ማለት ነው። ስለዚህ በትንሹ እንደዚህ እያደረግን ማከም እንችላለን። እኛ በአቅማችን ያለንን ይህንን ነው። ሌሎችን ደግሞ ጥናቶችን በሚያመለክቱን ነገሮች ይህም በቤታችን የምንጠቀመው ይሆናል። እነዚህ አንዳንድ የተፈጥሮ አትክልቶችን በመጠቀም ሊሆን ይችላል። አሁን እሱ ግን በእኛ አቅም ስለማይሆን ነው ወደዚህ ላስኪዳቸው የፈለግኩኝ። ለዛሬ እዚህ ይበቃናል። ለሌላ ቀን አስተማሪ ነው የምትሉትን ነገር ደግሞ በሌላ ቪዲዮ ሼር አደርግላችኋለሁ። እናንተም የምትፈልጉትን ኮሜንት ላይ አሳውቆኝና እኔም በቀጣይ የምሰራላችሁ ይሆናል። አመሰግናለሁ። ለዛሬ እዚህ ይብቃኝ።